ሰላም ጤና ይስጥልን። ከአልሚ ዴሪ አስገራሚ መረጃ ነው ዛሬ ይዘንላችሁ የመጣነው። ለከብት አርቢዎች በተለይም ደግሞ ለጀማሪዎች በጣም ጠቃሚ መረጃ ነው። ብዙ ሰዎች ላሞችን፣ ጥጆችን፣ ጊደሮችን፣ ክበዶችን ሲገዙ በቂ መረጃ አያገኙ። አንዳንድ ጊዜ ስህተትም ይሰራሉ ግዢ ላይ። ትክክለኛው መረጃ የማግኘት ችግር ስላለ ማለት ነው። በአገር አቀፍ ደረጃ ታሪካቸውን በደንብ ሪከርድ ስለማንይዝ በተለያየ ምክንያት ግዢ ላይ ስህተት ይፈጸማል እና ይሰጣሉ የተባለውን ያክል ወተት አይሰጡም። እድሜያቸው ላይ እንደዚህ የተለያዩ ችግሮች አሉ። ስንት ፐርሰንት ናቸው ዝርያቸው ሆሊስቴጂያን፣ ጀርሲ እና ሎካል ቫራይቲ ሎካል ብሪድ መሆናቸውን እንግዲህ ብዙ ጊዜ ወይ በግምት ነው ወይ ደግሞ በጣም ባለሙያ የሆነ ሰው አይቶ ገምቶ በተለያየ መንገድ ይነግራቸዋል። ግን ደግሞ እንደዛ የማይሆንበትም ሁኔታ አለ፣ እንደተባለው የማይሆንበት ሁኔታ አለ። ለዚህ መፍትሄ አንድ ዘዴ አግኝተናል። በጣም ሳይንሳዊ የሆነ ዘዴ ነው። አገልግሎቱን ከአልሚ ዴሪ ታገኛላችሁ። አሁን እንዴት እንደሆነ አሳያችኋለሁ። አሁን እዚህ ጋር የምታዩት ከብት የእሷን መረጃ ነግራችኋለሁ። እቺ ከብት ምን አይነት ከብት ነች? የእሷ ዳታ አለኝ። አሁን ይህን በቀላሉ ሳይንሳዊ በሆነ መንገድ ከብቷ በጣም ያንግ መሆኗን ገና እድገቷንም ያልጨረሰች እንደሆነች ማወቅ ችያለሁ። የመጀመሪያ የምትታለበው የመጀመሪያ ምርቷ ከ8 እስከ 12 ሊትር በቀን በደንብ ከተመገበች ነው ይላል እና መመገብ ያለባት ደግሞ ጥሩ ምግብ፣ ገፈራ፣ ፎሬጅ፣ ማዕድናት፣ ካልሽየም እንዲጨምራል፣ ከ3 እስከ 4 ኪሎ ግራም ምግብ መኖ እና ንጹህ ውሃ ምንጊዜም ሊለያት አይገባም ይላል። ይሄ እንግዲህ ሳይንሳዊ ምክር ነው። ይሄ የመጀመሪያ ምርቷ ነው። አሁን ሁለተኛ ላይ እርጉዝ ነች እቺ ከብት። አሁን ስትወልድ የምትሰጠው ምርት ከ12 እስከ 15 ሊትር ነው በቀን። ከ12 እስከ 15 ሊትር ትታለባለች ማለት ነው በደንብ ከተመገበች። ይህንን መረጃ ይዘናል። ሌሎችም መረጃዎች አሁን ከፈለግን ማውጣት እንችላለን። ላሟ በአካል ማቅረብ አያስፈልግም። ፎቶዋን ብቻ ትልኩልኛላችሁ። ፎቶዋን ስትልኩልኝ እነዚህን መረጃዎች እሰጣችኋለሁ። በነፃ ነው የምሰጣችሁ። አሁን ለ10 ሰዎች በነፃ ነው የምሰጠው። ይሄንን ኢንፎርሜሽን እውነተኛ መሆኑን ትክክለኛ መረጃ መሆኑን የምሰጣችሁ ለማረጋገጥ በትክክል መረጃዋን ሂስትሪዋን የምታቋትን ላም ፎቶ የፊቷን ፎቶ ፊት ለፊት በጥራት አንስታችሁ ከላይ ባለው ቴሌግራም አድራሻ ላኩልኝ። ከዛ በኋላ ውጤቱን እነግራችኋለሁ። የተሳሳተ ኢንፎርሜሽን ከሆነ የተሳሳተ ነው ትሉኛላችሁ፣ ግን በምንም አይነት አይሳሳትም። ስለዚህ ላኩልኝ። ቀድሞ ለላኩ 10 ሰዎች ይህንን መረጃ ሰጣለሁ። እዚህ የምትመለከቱትን አይነት መረጃ ካገኛችሁ ግዣችሁ ጥሩ ይሆናል። ስትገዙ ብቻም አይደለም፣ አሁን በፋርም ውስጥ ያሏችሁን እንስሳትም ለማወቅ ይጠቅማችኋል። የፊቷን ፎቶ ብቻ አንስታችሁ ትልኩልኛል።